ያመጣው ጣጣ የሔዋን ጆሮ የሰማው የጠላትን ምክር ነው። ለዚህ ነው ጆሮ ይጹም ክፉን ነገር ከመስማት አልዋታን ከመስማት መጥፎ ነገር ከመስማት ይሳለው። ሔዋን የሰማችው የጠላትን ምክር ነው። በጆሮዋ ሰማች፣ ዓይኗ ማልቆም የበለስን ፍሬ ያየ ጎመጀች ማለት ነው። ከዚያም በኋላ ያ የሰማው ጆሮ ዓይን እንዳያደረገ ዓይን ጎመጀ፣ እጁ ደግሞ አልቆመም፣ ወደዚያ ወደ በለሷ ፍሬ አመራ። እጅ ደግሞ የበለሷን ፍሬ ለመቁረጥ ተዘረጋ። ለዚህ ነው ዓይን ይጹም ጆሮ ይጹም አፍ ይጹም የሚባል። ስለዚህ አፏ አልቆመም እንብላ አለች። ስለዚህ ጆሮአችን አፋችን ተሯል ሳይሆን መቆም ያለበት ጆሮአችን፣ ዓይናችን መጥፎ ነገር ከማየት እንዲሁም ጎመጅ የሚያደርጉ ነገሮችን አይተን እንዳንስት ዓይናችን ሊቆም ይገባል። ስለዚህ የመጀመሪያዎቹ አዳምና ሔዋን የወደቁትን ጆሮአቸው አልቆመም፣ ዓይናቸው አልቆመም፣ አፋቸው አልቆመም፣ እግራቸው አልቆመም፣ እጃቸው አልቆመም። ስለዚህ ጾም ማለት ከዚህ ሁሉ መታቀብ ነው። ሰው በተፈጥሮ የሁለት ነገር ይሁን ነው። በተፈጥሯችን የሁለት ነገር ውህዶች ነን። አንደኛው ሥጋዊ፣ ሁለተኛ መንፈሳዊ። መብላት፣ መጠጣት፣ መደሰት ያዩትን